እስቲ እሺ ልተው ብዬ ነው የመጣሁት። ምክንያቱም እኔና ሀይሚ ብዙ አንድ የሚያደርጉን ብዙ የሚያስተሳስሩን ነገሮች አሉ። በጣም ብዙ በቃ እንደሚጥሚጣ የምንቀጣጠል ልጆች ነን እና እየታወቀ ነው ሁሉም ሰው ያውቃል። እና በቃ እስቲ ልተው ብዬ ከዚህ በፊትም ብዙ ጊዜ ተናግሬያለሁ እኮ እኔና ሀይሚ የፈለገ ብንጣላ ምን ብንል ከታረቀን ታረቀን ነው፣ አንቀያየምም ምናምን አይደለ። የሆነ አይታችሁ ከሆነ በጣም ብዙ ነገር አሳልፈናል። ግን እኔ እንጃ ድጋሚ እኔ አውርቼው አላውቅም፣ አስቤውም አላውቅም። ምንም ግድ የማይሰጠኝ ነገር ነው። በቃ ፓስት እያለ የምንኖር ሰዎች ነን ስለምንተዋወቅ ማለት ነው። ሶ አሁን ዌልካማችንን ትቀበልልናለች ብዬ መንተባተብ ጀመረ ይላል። ትቀበለኛለች ብዬ ተስፋ አደርጋለሁኝ። ሀሳቧን ማስቀየረን እንግዲህ ከቡታጀራ ልብሶቿን ወደዚህ እንድታመጣ እናደርጋለን። አሁን ከዚህ በኋላ ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁኝ። ልብሶቿንም እንልካለን። ከዚህ በኋላ በቃ የሚያስጨንቁን ነገሮች የሉም። የእዩም ጉዳይ ነው፣ እሱንም ጊዜ ይፈታዋል ብለን ከወሰንን